በቅድሚያ ራሴን ላስተዋውቃችሁ ሳምሶን ጸጋዬ እባላለሁ። እድሜዬ 22 ነው። አሁን ከዚህ በኋላ አዲስ ዩቲዩብ ጀማሪ ነኝ። እያንዳንዱን የማደርገውን ጆርኒ አካፍላችኋለሁ። ሀሳቤን፣ አይዲያዬን፣ የማስበውን ነገር በእኛና በድሪማችን ምን ያህል ልዩነት እንደሚቀር፣ ድሪማችንን እንዴት ማሳካት እንዳለብን፣ እንዴት ህይወታችንን በእቅድና በዓላማ መምራት እንዳለብን የምንወያይበት፣ የምንመካከርበት፣ ሀሳባችን ሼር የምንደራረግበት ዩቲዩብ አካውንቴ ነው። ቤተሰብ መሆን መቀላቀል ከፈለጋችሁ ሰብስክራይብ የምትለዋን በተን በመጫን ቤተሰብ መሆን ትችላላችሁ። ሌትስ ጎ እንግዲህ ወደ ሀሳባችን እንግባለን። ስለ ስፒሪቹዋሊቲ ስለ መንፈሳዊነት ማለት ነው እና ብዙ ነገር ብቻ እንማማራለን። የማውቀው ነገር ሼር አደርጋችኋለሁ። እናንተም ሀሳብ አስተያየታችሁን እየሰጣችሁኝ ተስፋ አደርጋለሁ። ሌትስ ጎ ወደ ሀሳባችን። በሱስ የተሰቃየሁባቸው እነዛ አስቀያሚ ጊዜያትና ተስፋ ከመቁረጥ ወደ አዲስ ማንነት ወደ አዲስ ሪያሊቲ ለመግባት እንዴት ቆርጬ ከራሴ ጋር ባትል አድርግቼ ወደ ፈጣሪ ተጠግቼ ራሴን ከሚመጣውም ጊዜ እንዴት ሴቭ ማድረግ እንዳለብኝ ጊዜን ሙሉ ህይወቴን በዓላማና በኢላማ በብልሃት በብልጠት መኖር እንዴት እንዳለብኝ የምነግራችሁ ይሆናል። ተከታተሉኝ። ወደ ገደለው እንግባ። መቼም ቢሆን ማለት ነው እግዚአብሔርን ነው የምላችሁ ማለት ሱሰኛ ምናምን እሆናለሁ ብዬ አስቤም አልሜም ወደዛ የተበላሸ ህይወት የሚመራ አይነት ፐርሰናሊቲ ማንነትም ይኖረኛል ብዬ አስቤም ጭራሽ አላውቅም። ሱስ እንዴት ጀመር? ለምን ጀመር? ለምንስ መጀመሩ አስፈለገን? በምን አይነት ሁኔታስ መውጣት አቃተን ከበደን? ማለት አብዛኛውን ጊዜ ማለት ነው ሁላችንም በሰዎች ተቀባይነት ቫሊዴሽን እንፈልጋለን። ሰዎች እንዲወዱን፣ ሰዎች እንዲያከብሩን ይሁን ነገርን መሞከር እንፈልጋለን። በዙሪያችን ያለው እንዴት ልበላችሁ ይሄ ፋራ ላለመባል በቃ ይሄ ገገማ ሰገጤ ምናምን ላለመባል ስንባል በጓደኞቻችንም በሉት በዙሪያችን በአካባቢ ባሉ ሰዎችም በሉት በጣም ኢንፍሉዌንስ አብዛኛዎቹ ጓደኞቼ ሳይጀምሩ በፊት ቅድሚያ በቃ እንዴት ልበላችሁ እኔ ከነበርኩበት ኢንቫይሮንሜንት እኔ ከነበርኩበት ጀማ ምናምን ቅድሚያ የጀመርኩት እኔ ነኝ። ምክንያቱም በሰዓቱ ባጃጅ ነበረኝ እና ባጃጅ ተገዝቶልኝ ምናምን ስለነበረ ሞር ብዙ 1-2 ዓመት ከሰራሁ በኋላ ምናምን ማለት ነው በቃ ስራውም እየሰለቸኝ ነገሮች እያስጠሉኝ ምናምን እንደገና ከቤት ማፈግፈግ ትምህርት መቀነስ ምናምን ብቻ ብዙ የግርሙስና ታይም ነበሩ እና የሆነ ከራሴ ሞር በጣም እልህ ጋባ ነበር። ለራሴ ያለኝ ቦታ ለራሴ ያለኝ ክብር ምናምን በጣም በቃ እንዴት ልበላችሁ ያን ያህል ወርዝ ማድረግ ሰው እንደሆንኩ አይገባኝም ነበር በሰዓቱ። ከዛሬ 5 ዓመት በፊት ነው እየተመለስኩላችሁ ያለሁት ማለት ነው። እና ብዙ ነገሮችም ያው የማወቅ ፍላጎት ምናምን ይኖራችኋል። የሆነ ሰዓት ላይ ይህችን ነገር ለምን አትሞክራትም ምናምን ትባላላችሁ። ከዛ በቃ ፋራ ላለመባል ምናምን ስንል ያችን ነገር እንሞክራታለን። አንድ ቀን እንሞክራታለን፣ ከዛ በሳምንት አንዴ፣ ከዛ በወር አንዴ፣ ከዛ በቃ እንዴ ልበላችሁ በወር አንዴ ከነበረ በኋላ ካለቀ በኋላ ደግሞ እየተደጋገመ ዴይሊ ይሆናል። ከዛ የዛ ነገር ማለት ነው ጥገኛ ሆነን ራሳችንን እናገኘዋለን ሳናስበው በምን አይነት ሁኔታ እንደገባን እዛ ነገር። ከዛ በእነዚህ ነገር ደግሞ የሚመጣው ኮንሲኩዌንስ እነዚህ በቃ አብሮት ተንጋግተው የሚመጡት ነገር ምንድን ናቸው ብለን ማለት ነው ስናስባቸው፣ አንደኛ እንቅልፍ ማጣት ትጀምራላችሁ። ሲቀጥል ብቻችሁን መሆን አትፈልጉም። ድብርትን ምናምን የሚባል ነገር ጭራሽ ነገሩን ማየትም መስማትም ሁላ አትፈልጉም። ቶሎ ትበሳጫላችሁ። ጭንቀትና ድብርት ወዲያው ያጠቃችኋል። እንደገና ሲቀጥል ደግሞ ከፈጣሪ በጣም እንሸሻለን። ሁላችንም በሚባል ደረጃ ከራሳችን ጋር እንጣላለን። እንዴት ልበላችሁ ይሄ ብራችንን በማይሆን ነገር ነው የምናጠፋው። ኤቭሪ ታይም ሰርተን ላባችንን ጠብ አድርገን ያመጣውን ገንዘብ ማለት ነው። እንግዲህ የታያችሁ አብዛኞቻችን እንደውም በዚህ አጋጣሚ ኢትዮጵያ ውስጥ ያለን ሰዎች ለብራችን ምንም ቫልዩ አንሰጥም። ባይዘዌ ማለት ነው ለምናገኘው ሰርተን ለምናመጣው ገንዘብ ያን ያህል ደንታም የለንም። በቃ ነገ ይመጣል በሚል ማይንድ ሴት። ሲቀጥል 1000 ዓመት አይኖርም ምናምን ኢቨን 50 ዓመት ራሱ የምንኖር ከሆነ እሷን ራሱ ኤቭሪዴይ ላይፋችንን ኢንጆይ እያደረግን ከነ ፔኗ ከነ አገኔዋ ተሸክመ ነው ማለት ነው የሆነ ነገር እንዴት ልበላችሁ ያን ነገር ስትረግል እያደረግን ማለት ነው እስከ ሰርቫይቫል ሙድ ወጥተን ፋይት እያደረግን ነው እንጂ ኖርማል ሰው ሆነን ማንኛውም ሰው እንደሚኖረው መኖር ያለብን ራሳችንን የሆነ ነገር ጥገኛ ላይ አድርገን መኖር የለብንም ብዬ ነው የማስበው። ሜይ ቢ አብዛኞቻችሁም እንደኔ ነው የምታስቡት ብዬ አስባለሁ። ከዛ ከራስ ሽሽት፣ ብቸኛ ላለመሆን፣ በጀማ መከበብ፣ እነዛ ብቻችሁን ስትሆኑ የሚሰማችሁን ስሜት ለማስወገድ፣ ፔኑን ቁጭ ብላችሁ ላለማዳመጥ፣ አይምሯችሁ ውስጥ ብዙ ጥያቄ ይመጣል። ብቻችሁን ስትሆኑ ታውቁታላችሁ አብዛኞቻችሁ። ድብርትን መሸሽ እንፈልጋለን። በሰዓቱ ደግሞ የሱስ በጣም ደባሪ ፓርቱ ማለት ነው
ስትጠቀሙት ምናምን ማለት ነው በቃ ሃይ ዶፓሚን ስለሚያመነጭ አይምሯችን ውስጥ ማለት ነው በጣም ደስተኛ ትሆናላችሁ። በቃ የሚገርም ኤክስተሲ ውስጥ ትገባላችሁ ማለት በጣም በቃ ሀሴት ታደርጋላችሁ። ኢንጆይ እያደረጋችሁ እንደሆነ ነው የምታውቁት ምናምን ይመስላችኋል። ያ ሁላ ነገር ግን ከሰዓታት በኋላ ተመልሶ የሚሄዱ ነገሮች ናቸው። ከዛ ነገር ስትወጡ ድጋሚ ያን ነገር አምጡ አምጡ የሚላችሁ ነገር ሲቀጥል ደግሞ ማለት ነው በፊት እንዴት ልበላችሁ ማለት እኔ አሁን ለምሳሌ በጣም የሚወዱኝ ፍሬንዶች ነበሩኝ። መጀመሪያ ከነዛኞቹ ጀማ ጋር ሳልገጥም ማለት ነው ለእኔ ኬር የሚያደርጉ ምናምን ጀለሶች ነበሩኝ። ከእነሱ መራቅ ጀመርኩኝ። በጣም ማስል ያደረጉኝ ነበር። የሆነ ነገር እንዴት ነው አብዛኞቻችን እኮ ማለት ነው ኢንላይፍ ህይወት ላይ ማለት ነው ያ የሆነ ነገር ስንፈልገው ለምሳሌ የሆነ ገንዘብ ሲያስፈልገን የሆነ ጓደኛ ኦቨር ስንፈልገው የሆኑ ነገሮችን ብቻ በጣም ስንፈልጋቸው ከኛ የሚሸሹበት አጌንስት ነው የሚሆነው ብዙ ነገር ማለት ነው። እኔ አሁን ብዙ ጊዜ አጋጥሞኝ ያውቃል እንደዚህ ሆኜ ከዛ ልክ ያን ነገር ግን በቃ መተው ሳቆም ከዛ ነገር ጋር ፋይት ማድረግ ሳቆም ራሱ በራሱ ጊዜ ይመታል። የምሬን ነው የምላችሁ ብዙ ጊዜ አጋጥሟችኋል እንደኔ እናንተም ማለት ነው። እና ከሚወዷችሁ ሰዎች መራቅ ትጀምራላችሁ። መዋሸት ለእናንተ በጣም ኖርማል ይሆናል። ፈጣሪ መፍራት ታቆማላችሁ። ግፍ ምናምን የሚባለውን ነገር መፍራት ታቆማላችሁ። ከራስ ጋር ግጭት እንደገና ይሄ በቃ ሞት የሚባለው ነገር ኤቭሪ ታይም ለእናንተ ቅርብ ወዳጃችሁ ነው የሚሆነው። የምሬን ነው የምላችሁ። ራሳችሁን ማጥፋት ትፈልጋላችሁ። የሱዊሳይድ የሚባለውን ነገር በጣም አጥብቃችሁ ትመኙታላችሁ። መቼ የሆነ ነው የምጠፋው? መቼ ይሆን ቀን የሚያበቃው? በቃ መቼ ይሆን ፈጣሪ የምትወስደኝ ምናምን። ኢቭን በዘፈኖች ሁላ ምናምን የሚሰሩት አሁን ለምሳሌ እነ ሊሮባ ምናምን የሚባሉ ዘፋኞች የሚሰሩትን ስራ እናውቃለን። እና በነዛ ዘፈኖች ወጥመድ ውስጥ መግባት የሆነ አዲስ ብርሃን እንዳይታየን እኛ ህይወታችን ጨለማ እንደሆነ እንደማናስፈልግ ለዚህ ምድር ጥቅም እንደሌለን ምናምን እንዲሰማን ያደርገናል ያ ነገር ማለት ነው። እና ብዙ ጊዜ ደግሞ ማለት ነው እዛ ወጥመድ ውስጥ እንደ ቀልድ እንገባለን እንጂ ማምለጫው በጣም ከባድ ነው። እግዚአብሔርን ነው የምላችሁ ማለት እኔ በጣም ብዙ ጊዜ ወድቄያለሁ፣ ብዙ ጊዜ ተነስቻለሁ። እግዚአብሔር ይመስገን በራሴ ተስፋ ስላልቆረጥኩ ማለት ነው። እንደዚህ በቀላሉም ተስፋ የምቆርጥ ሰው አይደለሁም። እያንዳንዱ ነገር እንደሚያልፍ የመኖር ጉጉት ታጣላችሁ። ጠዋት ስትነሱ ምን እንደምትሰሩት አታውቁም። ኤቭሪዴይ እዛ አዙሪት ውስጥ ነው የምንመለሰው ወይ የምትመለሱት። ሲቀጥል ደግሞ ማለት ነው እንዴት ልበላችሁ ከቤተሰብ ጋር ያላችሁ ሪሌሽን በጣም ይሄ ቼኑ እየሰፋ ጋፑ በጣም እየሰፋ ነው የሚሄደው። ከዛ በቃ ብቻችሁን ትሄዳላችሁ። ሄዳችሁ አልቅሳችሁ ምናምን የተሰማችሁን ነገር ሄዳችሁ አውጥታችሁ ድጋሚ ደግሞ ወደዛው ትመለሳላችሁ። ያ አንድም ኢጎ የሚባል ነገር እስር ቤት ስለሆነብን ነው። ገብቷችኋል? ከዛ ቦታ ከዛ ካለንበት ኢንቫይሮንሜንት መቅረት ለእኛ ሽንፈት እንደሆነ አድርጎ ነው የሚነግረን ይሄ አይምሯችን ማለት ነው። እና እነዛ የለመድናቸው ጓደኞች የለመድናቸው ፍሬንዶች ምናምን ከእነሱ ስር መቅረት የሆነ ከኛ ጀርባ ወሬ ሊያወሩ ይችላሉ፣ የሆነ ነገር ሊሉኝ ይችላሉ ምናምን ብለን በጣም እንሰጋለን። እኔ ብዙ ጊዜ አሁን ለምሳሌ ኢቭን የሆነ ቦታ ላይ ሆነን የሆነ ነገር እያደረግን ምናምን አብዛኞቻችን እንግዲህ ሀበሻ በማማት በመተማማት አንታማም የታወቀ ነው። እና የሆነ ሰው ተነስቶ ሲሄድ ራሱ እኮ እግሩ ገና ከመውጣቱ ማለት ነው እግዚአብሔር ነው የምላችሁ ምርጫ ቤትም ሁኑ የትም ቦታ ሁኑ እዛው ጋር መፈትፈት ተጀምራል። ጀለሴ በቃ ማለት የኔት ይሄ የማይካድ እውነታ ነው። ምርጫ ቤትም ሆንሽ ኖርማል ቦታም መጠጥ ቤትም ኤቭሪ ቦታ ሁኚ መፈትፈት ጀምረሻል። ትታማለህ በቃ አይቀርልህም። ማለት ጥሩ ሰራህም መጥፎ ሰራህም እንዴት ልበል ሰዎች ነን። ገብቷችኋል? ብዙ ጊዜ ደግሞ እኛ ሰዎች ስንባል እኔን ጨምሮ ማለት ነው የሰዎችን ጥሩ ጎን ከማውራት ይልቅ ዳርክ ሳይዳቸውን ፈልገን ያንን የእነሱን መጥፎ ባህሪያቸውን በቃ የምንለውን የለም ጥሩ ጎን እኮ አለው ሁሉም ሰው መጥፎም እንዳለው ሆኖ ግን ያ መጥፎ ጎናቸውን በብዛት ማግኒፋይ አድርገን አጉልተነው ማለት ነው ያንን ነገር ሞር ለማየት በዛ ጉዳይ ለመወያየት የምንፈልገው። እና ስለ ሰው መጨነቅ ማቆም መጀመር አለባችሁ። ስለ ራሳችሁ ማሰብ አለባችሁ። ለራሳችሁ ቅድሚያ መስጠት አለባችሁ። የምትፈልጉትን ነገር መጀመር አለባችሁ። የሆነ ነገር መስራት መጀመር አለብን። ሁላችንም ገብቷችኋል? አሁን ኦልሬዲ ብዙ ነገር ከአቅማችን በላይ እየተለዋወጡ ነው። ሀገሪቷ በምን አይነት ስፒድ እየሄደች እንዳለ እያየን ነው። ብዙ ነገር እየመጡ ነው። በዛ ላይ ደግሞ እንዴት ልበላችሁ ሞር ወደ ፈጣሪ መጠጋት ዋነኛው መፍትሄ ነው። የምሬን ነው የምላችሁ። እዚህ ህይወት ላይ ወደ ፈጣሪ ካልተጠጋችሁ ኢቨን ጠዋት ራሱ ተነስታችሁ የሆነ ይሄ ቦዲያችሁ ጤነኛ ሆኖ ሴሎቻችሁ በስነ ስርዓት ደም ዝውውራችሁ ምናምን እንዲንቀሳቀስ የሚያደርገው ራሱ ፈጣሪ ነው። ገብቷችኋል? እነዛ ሴል ቲሹዋችሁን ሊያነቃቃው የሆነ ሚኒንግ ከማጣት ሚኒንግ እንዲኖረው ህይወታችሁ ምናምን የሚያደርገው ሞር ከፈጣሪ ያላችሁን ነገር ቼናችሁን ስታገናኙት እንትን ስትሉት
ይሄ ምንድን ነው የሚባለው ሞር ኮኔክት ማድረግ ስትጀምሩ ከእሱ ጋር የሆነ መደባበቅ እንደ ድሮ መፍራት ምናምን ታቆማላችሁ። የምሬን ነው የምላችሁ። ይሄ ሪል የገጠመኝ ነገር ነው። ከዛ ከቤተሰባችሁ ጋርም ኢንጆይ ማድረግ ትጀምራላችሁ፣ ኮኔክት ታደርጋላችሁ። በሆነ ባልሆነ አትጨቃጨቁም፣ ነገሮችን ማስተዋል ትጀምራላችሁ ምናምን። ራሳችሁን መሆን ስትሞክሩ፣ ራሳችሁን ለመሆን ስትጀምሩ ነው የምላችሁ። ይህም ሁሉ ነገር በዛው ልክም የዲያብሎስ የዴቭል ቻሌንጁ ሊበዛባችሁ ይችላል። ብዙ ሰዎች ፊታቸውን ሊያጠቁሩባችሁ ይችላሉ ምናምን እናንተ ከነበራችሁበት ማንነት ስትወጡ ማለት ነው። እና ቻሌንጁ ያ ነው። ምንም የሚያስፈራ ነገር የለም። ምንጊዜም ቢሆን ለራሳችሁ ቃል ኪዳናችሁን ለራሳችሁ አክብሩ። ለራሳችሁ የምትሰጡትን ቦታ አወቁ። ራሳችሁን መሆን፣ ራሳችሁን መቀበል፣ መፍራት የለባችሁም። እናንተም እኔም ብዙ ጊዜ እኔም ባይዘዌ እንደዚህ ስላችሁ ማለት ነው አሁንም ፐርፌክሽን አለ እኔ ጋ ምናምን እያልኳችሁ አይደለም። ብዙ ጊዜ ከራሴ ሸሽቼ አውቃለሁ። ወደ ፈጣሪ ለመጠጋት በምሞክርበት ሰዓት የሆኑ ፈተናዎች ሲበዙብኝ ምናምን በቃ ዳይ ረን ወደ ነበርኩበት ቦታ ማለት ነው። ያ ኢነርጂ እኔን በጣም ያቀኛል። የምሬን ነው የምላችሁ ከልጅነቴ ጀምሮ እዚህ ድረስ እስከምደርስ ድረስ ማለት ነው። ማለት እንዴት ልበላችሁ ፈጣሪም እንዳለ ሆኖ ግን አብዛኛው የዚህ ዓለም ሴራ አለ አይደለ? ይሄ በቃ የሚሰራብን ሸፍጥ ማለት ነው። በሶሳይቲ በሉት፣ በትምህርት ቤት በሉት፣ በጓደኞች በሉት፣ በቤተሰብ በሉት፣ በብዙ ነገር ብቻ በቃ በሶሻል ሚዲያም በሉት በኤቭሪቲንግ ለራሳችን ያለን ግምት የወረደ እንዲሁም የሚያደርግ አድርገን እንድናስብ የሚያደርገን ነገር አለ አይደለ? ሶ ስንቶቻችንን ግን ብዙ ጊዜ ለመተው ወስነን ለራሳችን ቃል ገብተን ምናምን እኔ ራሴን በጣም ታዝቤዋለሁ እዚያ ዙሪት ውስጥ ማለት ነው። በጣም ብዙ ጊዜ ተንጠባጥቤበታለሁ፣ ወድቄበታለሁ። የምሬን ነው የምላችሁ። እኔ ብቻ ሳልሆን በዙሪያ የነበሩ ሰዎችን በጣም አይቻለሁ። ማለት እኔ እኮ ሱስ ማቆም ምናምን ከብዶኝ እኮ አይደለም አሁን አሁን ላቆም ካልኩ ከፈለግኩ ምናምን እቺን ክባድ ሁላችንም እናውቃታለን። የምሬን ነው የምላችሁ። እና ከባድ ነው፣ ቀላል አይደለም። እንኳን ሱስ ማቆም ሱስ የሌለበት ሰው ራሱ ጠዋት ለመነሳት የሚያደርገው ቻሌንጅ የሚያደርገው ስትረግል በጣም ከባድ ነው ወዳጅ። እንኳን ሱስ የሚባል ነገር እዚህ ሰውነታችን ውስጥ ባዲያችን ውስጥ ከአይምሯችን ጋር ምናምን ተላምዶ ያለ ነገር ማለት ነው። እዚህ ምድር ላይ ስንኖር እግዚአብሔር ነው የምላችሁ እንደ ሱስ አስቀያሚ ነገርም ለመተው የሚከብድ ነገር የለም። እና በዚህ አጋጣሚ ማለት ነው ብዙ ጊዜ ይመስለናል፣ የምሬን ነው የምላችሁ የሚመስለን ምንድን መሰላችሁ? ይሄ ድብርት፣ አንዛይቲ፣ ስትረስ፣ ጭንቀት፣ ድብርት፣ ፍርሃት ምናምን የሚባሉ ነገሮች እንዴትም ብትሉ በሱስ ለሰዓት ለጥቂት ሰከንዶች፣ ለጥቂት ደቂቃዎች፣ ለጥቂት ሰዓታት እዛ ደስታ ውስጥ እዛ ኢንጆይመንት ውስጥ ሆናችሁ ልቆዩ ትችላላችሁ እንጂ የምሬን ነው የምላችሁ ማለት ከዛ በኋላ ያ ነገር ከሌለ በኋላ ያ ደስተኝነትም ድጋሚ አምጣ አምጣ ነው የሚላችሁ። ገብቷችኋል? ይጠፋል። ኤቭሪቲንግ ጊዜያዊ ነገር ናቸው። እና እነዚህ በቃ አሁን ያልኳችሁ ነገር ጭንቀት፣ ድብርት ምናምን ምናምን የሚባሉ ነገሮች የሚቀሩ ነገር አይደሉም። ሶ ተቀብለናቸው በቃ ለምን አብረናቸው አንኖርም? ጀስት አክሴፕት ማድረግ ነው ከኛ የሚጠበቀው። የሆነ ነገር በቃ ለምሳሌ ብር የለንም አይደለ? ኦኬ ባንክ አካውንታችሁን ይሁት፣ ከዛ አክሴፕት አድርጉት። ሲቀጥል ደግሞ ሱስ አለብኝ፣ ኦኬ አለብኝ። በቃ ሶ እንዴት ነው መቶ ያለብኝ ያለብንን ችግር ማለት ነው ያለብንን ደካማ ጎናችንን እያንዳንዱን ነገር አክሴፕት ማድረግ ነው መጀመሪያ ያለብን እንጂ ከዛ ነገር ጋር ፋይት ባደረግን ቁጥር እሱም ፋይት ባክ ስለሚያደርገን ማለት ነው የዛኛው ያ ክፉ ባህሪያ ክፉ ጌታ የሆነብን ጡንቻው በጣም ቢግ ነው እና አንችለውም፣ አናሸንፈውም። የምሬን ነው የምላችሁ። አንደኛ ከፈጣሪ ጋር ሆነን ያን ነገር ፋይት ማድረግ ያለብን። ሲቀጥል ኢሞሽናችን በቀላሉ ትሪገር የምንሆን ሰዎች ሆነናል። አሁን የምሬን ነው የምላችሁ። ኢቨን እኔ ራሱ በጣም ብዙ ጊዜ ይታዘበዋለሁ። በዙሪያዬ ባሉ ነገሮች ስቲል ነው ማኒፑሌት ምናምን ሊያደርገኝ ይፈልጋል ሲስተሙ፣ ይሄ ሜትሪክሱ ማለት ነው። ወደነበርኩበት ቦታ እንድመለስ እዛው ቦታ ቁጭ ብዬ ነገሮችን ሳልሞክር ራሴን ማስተማር ምናምን እኔ ሎክዳውን አድርግቻለሁ። በቃ ቤቴ ገብቻለሁ። በፊት በጣም ብዙ የሚያንቀለቅለኝ ነገር ነበረ። በቃ ከዚህ ወደዛ የሆነ ወሬም በጣም በቃ ምናምን ምንም አዲስ ነገር ግን የለም። የሆነ ሰዓት ላይ ያየሁት ገብቷቸዋል። አዲስ ነገር ያለው እኔ ጋ እና ፈጣሪ ጋ ነው። እኔ አዲስ ነገር ለመሞከር ዝግጁ ሲሆን ያ ራሱ ለእኔ ራሱ አዲስ ነገር ነው እና ሰዎች ኮንፈርት ዞናችሁን ለቃችሁ ካልወጣችሁ ያ የምትፈልጉትን ህይወት ምናምን እናገኛለን ብላችሁ እንዳታስቡ። የምሬን ነው የምላችሁ። ሲቀጥል ደግሞ የሚመጣው ታይም በጣም አስፈሪ፣ በጣም ደባሪ ጊዜ ነው የሚመጣው። አሁን ራሱ የሰው ልጆች ምን አይነት ሁኔታ ላይ እንዳለን እናውቀዋለን፣ ግልጽ ነው።
እየተጨካከንን ያለነው። ገብቷችኋል? ይሄ ሰብአዊነት ጠፍቶ ቁስ አምላኪነት እየገዘፈ ያለበት ጊዜ ላይ ነው ያለነው። በእርግጥ የቁሳዊነት መሆን እንዴት ልበላችሁ ኖርማል ነው፣ ግን ሊሚት የሌለው ሲሆን ደግሞ በጣም ቦሪንግ ደባሪ ነው የሚሆነው ታውቃላችሁ።